በአብዛኛው ከኢትዮጵያውያን ከሀገሬ ልጆች የምጠየቀው ጥያቄ በስራ ወዳለህበት ወደ ፊንላንድ መምጣት እንችላለን ወይ የሚል ነበር። እኔም ዛሬ ሪያል ሲቹዌሽኑ ምንም አይነት ፌክ ፕሮሚስ ሳይጨመርበት ለማስረዳችሁ ይሆናል ማለት ነው። ይሄ ቪዲዮ እስከ መጨረሻው ተከታተሉ። እናንተ የሚመለከት ከሆነ አሊያም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ይህን ቪዲዮ ማጋራታችሁን አትርሱ። ሰብስክራይብ እና ላይክ በማድረግ ቪዲዮን እንጀምራለን ማለት ነው። አመሰግናለሁ። ሰዎች በፊንላንድ ስራ ማግኘት ይችላሉ ወይ የሚለው ነው። አዎ፣ እኔ ጠቅላላ ሳደርገው ይቻላል። ማንኛውም ሰው አዝሎንጋዝ ሪኳየርመንቱን እስካሟላ ድረስ ክራይቴሪያን እስከጠበቀ ድረስ ኳሊፋይ ማድረግ ይችላል ብዬ ነው የማስበው። እነኚህ ነገሮች ሊስት ሳድርጋቸው ምንድናቸው ወደሚለው እንሄዳለን። አሁን እያንዳንዱ ሰው ስራ ላይ አፕላይ የሚያደርግ ሰው በተለይ ስኪልድ ኤክስፒሪየንስ በጣም ማተር ያደርጋል። ለምሳሌ ኤክስፒሪየንስ ማለት እዛ ስራ ላይ የምታመለክቱት ስራ ላይ ከዚህ በፊት እናንተ ያካበታችሁ የአመታት ልምድ ማለት ነው። ያ በጣም ወሳኝነት አለው። ብዙ ሰዎችን ኮምፒውተር ሲያወዳድሩ የሚጠቀሙበት መስፈርት ነው ማለት ነው ለማወዳደር። ኤክስፒሪየንስ በጣም አሪፍ ነው፣ ማግኘት መቻል አለባችሁ። በመቀጠል ስኪሉ ነው። ያው ስኪሉ ሳይኖር ኤክስፒሪየንስ አይመጣም። ይሄንንም አስቡ። እናንተ የሆነ አንሪሌትድ የሆነ ነገር ላይ አፕላይ አታርጉ። እናንተ የሰራችሁት ኤክስፒሪየንስ ያካበታችሁበት ነገር ላይ ነው መሆን ያለበት። እነኚህ ነገሮች ይያያዛሉ። ስለዚህ አፕላይ ስታደርጉ ስኪሉ አለኝ፣ ይሄ ነገር ሰራዋለሁ፣ መስራት የምችለው ስራ ላይ ተማርኩት ነው፣ ልምድ ያካበትኩበት ነው እዚሁ ብላችሁ ተማምናችሁ አፕላይ ማድረግ የምችሉበት ስኪል መፍጠር አለባችሁ፣ ማየት አለባችሁ። ኦፕሽኖች አሉ። ለዚህ ደግሞ ሌላው ነገር ላንጉዌጅ ነው። ሂር ሁለት ኦፕሽን አላችሁ። ለምሳሌ እንግሊሽ ፍሬንድሊ ስታዩ ጆቦችን ማግኘት ትችላላችሁ። ብዙ አይነት ነገር ፊልተር ካደረጋችሁ እንግሊዘኛ ላይ ብቻ ማለት ነው። ግን አትሊስት እዚህ ጋር ፊኒሽ ላንጉዌጅ ቤዚክም ቢሆን ኮሚኒኬቲቭ ለመሆን ሞክሩ። ምክንያቱም እሱ ደግሞ በጣም ኢምፖርታንት ነው ፐርሚታችሁን እንዲያሰጣችሁ። ምክንያቱም እንግሊሽ ስፒኪንግ ካንትሪ አይደለም ፊንላንድ፣ ኦል ኦቨር ዩሮፕም እንደ አንዳንድ ሀገራቶች በስተቀር። ይሄ ደግሞ አድቫንቴጅ እንዲሰጣችሁ ያደርጋል። እናንተ ምን ያህል ኢገር ናችሁ የሚለውንም ምን ያህል ሬዲ ናችሁ የሚለውንም በጣም ያሳያል ማለት ነው። ስለዚህ ፊኒሽ ላንጉዌጅን ብትሞክሩ ብትማሩ በጣም አሪፍ ነው፣ በስራ አፕላይ ማድረግ የምታስቡ ሰዎች ማለት ነው። እንግሊዘኛም ላንጉዌጅ ላይ ደግሞ በሪዛልት የተረጋገጠ ስኮር ያደረጋችሁበት ሌተር ምናምን ማግኘት አለባችሁ ማለት ነው። ይህንን ነገር አዛምዳችሁ ማየት አለባችሁ። ሌላው ነገር ምንድነው? ያው ጃብ ኦፈር ሌተር ነው። እሱ ዌብሳይት አይታችሁ ካምፓኒው ከእናንተ ጋር ጨርሶ የሚልክላችሁ እናንተ አሲዳችሁ የምታሳዩት ደብዳቤ ነው ማለት ነው። የስራ ቅጥር ውል እሱ ነው። እሱ እንዴት ነው የምታመጡት? እሱ ሌላ ፓርት አለው። ስለዚህ እነኚህ ነገሮች መጀመሪያ ጠብቃችሁ መሄድ አለባችሁ። ከዛ ውጪ ፐርሚት ነው። ይሄም መጨረሻ ላይ የ4 ዓመት ኦር ዲፔንድ ያደርጋል። ያው ፊኒሽ ኢሚግሬሽን ሰርቪስ ይሄንን አይቶ ይሰጣችኋል። ምን ያህል ዓመታት ቆይታችሁ በውላችሁ ማደስ እንደምትችሉ፣ ኮንትራታችሁ ማደስ እንደምትችሉ የሚያሰጥ ፈቃድ፣ የስራ ፈቃድ ታገኛላችሁ ማለት ነው። ሚግሪ.ፊ ላይ አፕላይ አድርጋችሁ ወርክ ፐርሚት በሚል ማግኘት የምትችሉበት ደግሞ ሌላ ስቴፕ አለው። እነኚህ ነገሮች እናንተ ጋር ካሉት ነገሮች ጋር አዛምዳችሁ ነው የምታዩት ማለት ነው። ኔክስት ስኪልድ ጆብ ኢን ዲማንድ። አሁን በፊንላንድ በጣም የሚፈለጉ ስራ የሚወጣባቸውን ስራዎች ፊልዶች እናያለን ማለት ነው። በተለይ ኢንተርናሽናል ሆኖ የሚወጡ ስኪልድ ላይ ነው እያወራ ያለሁት። ምንድነው የመጀመሪያው አይቲ ኤንድ ሶፍትዌር። ያው በቴክኖሎጂ በጣም እያደገ ያለ ሀገር ነው። ስለዚህ ኤአይ ኢንጂነሪንግ ሊሆን ይችላል፣ ሶፍትዌር ዴቨሎፕመንት፣ ሳይበር ሴኩሪቲ፣ እነዚህ በጣም ከቴክኖሎጂ ጋር በጣም የተቀራረቡ ትልቅ ነገር የምትፈጥሩባቸው ስራዎች ከሰራችሁ ከዚህ በፊት እዛ ላይ አፕላይ ማድረግ ትልቅ አድቫንቴጅ ታገኛላችሁ። ይሄንን ማለፍ የለባችሁም። በተለይ ስራ ልምድ ያላችሁ ሰዎች እና ፖርትፎሊዮአችሁ ማሳየት የምትችሉ ሰዎችን ሪኮሜንድ አደርጋለሁ። ስራዎች ተከታተላችሁ አፕላይ ታደርጉ ማለት ነው። ሌላው ነርሲንግ ኤንድ ሄልዝ ኬር አሁን ላይ ምንም ጥያቄ የለውም። በተለይ በአሁኑ ጊዜ ኤጂንግ ፖፑሌሽን ስላለ ፊንላንድ ውስጥ ያው ትልልቅ ሰዎችም ቴክ ኬር ማድረግ እና የተለያዩ የነርሲንግ ስራዎችን በተለይ ተመርቃችሁ የተወሰነ ዓመት ልምድ ያላችሁ በነርሲንግ ምናምን ልምዳችሁን ተጠቅማችሁ እንደገና ደግሞ ያው ቋንቋ የሚያስፈልገው አይነት ስራ ስለሆነ ከሰዎች ጋር ኮሚኒኬት ስለምታደርጉበት ቋንቋም ተወሰነ ብታውቁና እንግሊዘኛ ላይ ካገኛችሁም እንደዛው እድሉ መጠቀም ይኖርባቸዋል ማለት ነው በነርሲንግ እና ሄልዝ ኬር ላይ።
ሌላው ኮንስትራክሽን ፕሮፌሽናልስ፣ ያው ይሄም በጣም ወሳኝ የሆነ ፊልድ ነው። ኮንስትራክሽን ግንባታዎች ላይ ፕሮፌሽናሎች በጣም ብዙ ይፈለጋሉ። እዚህም ላይ ሲወጡ ስራዎችን አፕላይ ማድረግ ትችላላችሁ። እና አሁን እነኚህ ያልኳችሁን ነገሮች ሁሉ በእንግሊዘኛ የሚወጡ ስራዎች መሆናቸው ማረጋገጥ። ሌላው ነገር ደግሞ ሲቪ ነው። በጣም ሲቪ ማተር ያደርጋል። ሲቪ ደግሞ ባለፈው ለታ ባሳየሁት መሰረት ነው አፕላይ የምታደርጉት ለስራ። ኤሮፓስ ሲቪ በነፃ እንዴት እንደሚሰራ ምን እንደሚመስል ሁሉንም ነገር አሳይቼ ነበረ በቪዲዮ ላይ። እሱን ቪዲዮ ተከታተሉ። ከዛ በኋላ በሱ ቪዲዮ መሰረት ሲቪያችሁን ቢውልድ አድርጋችሁ ነው አፕላይ ማድረግ የምትችሉት ማለት ነው። ስለዚህ መለስ ብላችሁ ያላያችሁ ሰዎች ቪዲዮውን ያንን ማድረግ አለባችሁ። ያው ኤክስፒሪየንሳችሁንም አብራችሁ አታች ማድረግ አለባችሁ ማለት ነው። ሲቪ እና ኤክስፒሪየንስ ፊት ለፊት የሚወጡ ነገሮች ናቸው መጀመሪያ። ስለዚህ ይህን ነገር ማስቀመጥ አለባችሁ። ሌላው ፊኒሽ ላንጉዌጅ ነው። ይሄ ደግሞ ቢግ አድቫንቴጅ ነው። ፊኒሽ ላንጉዌጅ ተወሰነ ነገር በማሳየት ብቻ የራሳችሁን ቻንስ ቡስት ማድረግ ትችላላችሁ። ይህንንም እንዳዘነጉማ። አሁን በማስከተል የምናየው ደግሞ ነን ስኪልድ ጆብስ ምን አይነት ናቸው የሚለውን ነው። ይሄም ባላበረታታም ብዙ ሰዎች ከኢትዮጵያ አፕላይ እንዳያደርጉ አይደለም፣ ያው ኦልሬዲ ፊንላንድ ላሉ ሰዎች ነው ግንዛቤ ለመስጠት ነው። ብዙ ሰዎችም ስለጠየቁኝ ነን ስኪልድ ላይ ለምንድን ነው አፕላይ ማድረግ የማይቻለው በኢንተርና ብዙም ያው ኤጀንሲም እንደዚህ ነው። ብዙ ጊዜ ኮንትራት ምናምን አለን ተነጋግረን ምናምን እያለ በመሀል ነን ስኪልድ አይፈለግ። በቃ እዛው አውሮፓ ሀገር ውስጥ ያለ ሰው መስራት የሚችለው ስራ ነው። እዛ ብዙ ሰው ስራ እየጠበቀ ከውጭ ሀገር እኔ የራሴ ፐርስፔክቲቭ ነው። ሰው እናንተ እንደፈለጋችሁ ውሰዱት፣ ዲስአፖይንት ለማድረግ አይደለም። ግን ብዙ ሰዎች እየጠበቁ ነው። እዚህም ሀገር ብዙ ሰዎች ስራ ይፈልጋሉ። የተለያየ ሀገር ላይ በነን ስኪል ቁጭ ብሎ ሰዎች ነው በየቀኑ ስራ እየፈለጉ እየሞከረ። ስለዚህ ከውጭ ሀገር ሰው ካምፓኒ ጠብቆ አንድን ሰው ጆብ ኦፈር ሌተር ልኮ ዲሲዥን እስኪሰጠው ጠብቆ ምናምን ቪዛ ስፖንሰርሺፕ አድርጎ ይሄን ያህል ማሰብ አለባችሁ። ቆም ብላችሁ እዚህ ነገር ላይ ጊዜ ከምታጠፉ ተወሰነ ስኪል ይዛችሁ ያ ነገር ላይ አፕላይ ብታደርጉ የተሻለ ነው፣ በራሲ ፐርስፔክቲቭ ማለት ነው። እና ደግሞ እነኛውን መዘረዘርላችሁን ስራዎች አሁን በተናገርኩት መሰረት ከፊንላንድ ውጪ ማግኘት በጣም ከባድ ነው። ነን ስኪልድ ሲባል አትሊስት እኛ ሀገር ነው ምንድነው መሰላችሁ፣ ለምሳሌ ክሊኒንግ ሊሆን ይችላል፣ ሬስቶራንት ኤንድ ኪችንስ። ያው ብዙ ሰዎች ነን ስኪልድ እኛ ሀገር አሁን ማንም ሰው ተነስቶ መስራት የሚችለው ነገር ነው ክሊኒንግ ምናምን ይባላል። ወደ ፊንላንድ ግን ሲመጣ ከኛ ጋር የሚገናኝበት መንገድ የለም። እዚህ ራሱን ባለውበት ኢንስቲትዩሽን ከ2 ዓመት ምናምን በላይ የሚሰጥ ኮርስ አለ የክሊኒክ እና በጣም ነው የገረመኝ። እዚህ ከመጣሁ በኋላ ነው አንደርስታንድ ያደረኩት። ምክንያቱም በ10,000 ምናምን ዩሮ ማቴሪያል ነው እየተማሩ ያሉት። እንዴት መጠቀም እንዳለባቸው ማሽኑ እንዴት ኦፕሬት እንደሚያደርግ ተረድተው በጥንቃቄ ነው የሚሰሩት እና ፕሮፌሽናል በሆነ መንገድ እንጂ ከሌላ ስራ ምንም የሚለያይበት ራሱ ሂደት የለም እና ያ ያስገርማል። በዚህ ያህል ደረጃ አድቫንስ አድርገው ደግሞ እየተማሩ ፕሮፌሽናል ለመሆንም ይሞክራሉ ብዙ ሰዎች። በዛ መንገድ ውሰዱት። እዚህ ላሉ ሰዎች የሚሆን ስራ ነው፣ ግንዛቤ ለመስጠት ብዬ ነው። ለምሳሌ ሬስቶራንት ኤንድ ኪችንስ፣ ዌርሃውስስ፣ ዴሊቨሪ ጆብስ፣ ሲዝናል ጆብስ በሰመር በዊንተር መካከል የሚሰሩ ስራዎች ማለት ነው። ሌላው ያው ተማሪዎች ናቸው በብዛት ይሄንን ስራ ሊሰሩ የሚችሉት እዚሁ ስላሉ በፓርት ታይም የሚሰራ ስራ ነው ማለት ነው። 30 ሰዓት በሳምንት ይችላሉ መስራት። ያንን ነው ለነን ስኪልድ ሰዎች የሚሆን ስራ ብዬ ያመጣሁት። ስኪል ላይ ነው አፕላይ እንድታደርጉ ኢንተርናሽናል ሰዎችን ሪኮመንድ ማድረገው። ያንን በአጽንኦት ተመልከቱ ማለት ነው። አስከትዬ ማልፈው ወደ ወሳኙ ፓርት ነው። በመቀጠልም ሜንሽን ማድረጋቸው የተለያዩ ዌብሳይቶች ናቸው። እነኚህ ዌብሳይቶች እናንተ ስራ አፕላይ የምታደርጉባቸው ዌብሳይቶች ናቸው ማለት ነው። የመጀመሪያው ቲኢፓልቨሉት ወይም ደግሞ የፊኒሽ ጆብ ኦፊሻል ዌብሳይት ነው። የፊንላንድ ገቨርንመንት የሚያወጣበት ስራዎችን የሚለቅበት ኦፊሻል ዌብሳይት ነው። እዛ ዌብሳይት ላይ ገብታችሁ ብዙዎቹ ፊኒሽ ላንጉጅ ይጠይቃሉ። እናንተ በፊልተርሽን መሰረት ያው እንግሊሽ ላይ ታደርጋላችሁ። ብዙዎቹን ታያላችሁ ቪዛ ስፖንሰርሺፕ ጆብ መሆን አለመሆናቸው። በመቀጠል እናንተ ሂደቱን በራሳችሁ መንገድ ቼክ እያደረጋችሁ የሚሆናችሁን ስራ አፕላይ ታደርጋላችሁ። እሱን ኢትሳፕ ዩ እናንተ የምታውቁት ነገር ስለሆነ። በመቀጠል ደግሞ ሊንክዲን ነው። ኦፍኮርስ ሊንክዲን ፕሮፌሽናል ጆብ ፕላትፎርም ነው። ሊንክዲን ላይ ስትመጡ ያው የራሳችሁን ፖርትፎሊዮ ቢልድ ማድረግ አለባችሁ። ፕሮፋይላችሁ ማሳመን መቻል አለበት። ኤክስፒሪየንስ መጠቀም አለባችሁ።
እንደገና ደግሞ የተለያዩ የዲስክሪፕሽን ላይ የምታስቀምጧቸው ወይም ስለእናንተ ሊናገሩ የሚችሉ ነገሮችን ማስቀመጥ አለባችሁ እዛ ላይ። በዚህ መሰረት ሊንክዲን ፕሮፋይላችሁን መጀመሪያ 100% ቢውልድ አድርጋችሁ ከዛ በኋላ በዛ መሰረት ፊልተር እያደረጋችሁ የእንግሊሽ ስፒኪንግ ጆብ ላይ ብዙ የፊኒሽ ካምፓኒዎች ጆብ ፖስት ያደርጋሉ። ስለዚህ እዛ ላይ እንደ አንድ አድቫንቴጅ ከሁሉም አስበልጬ ሊንክዲን ሪኮመንድ ስለማድረግ እዛ ላይ አፕላይ አድርጉ ማለት ነው። በመቀጠል ደግሞ ያው ኢንዲድ ነው። ኢንዲድ ብዙ ዌብሳይቶች ስራ ሲለቁ ከነሱ የወሰደ ትልልቅ ዌብሳይቶች ስራ በሚያወጡበት ጊዜ ሰብሰብ አድርጎ አንድ ቦታ ላይ በማድረግ እንደ አንድ ቦታ ስራዎችን የምታገኙበት የዌብሳይቶች ድርቅም ቦታ ነው። ያንን ነገር ደግሞ እናንተ ሌጂት የሆነ ትክክለኛ ዌብሳይት ካገኛችሁ እዛም ላይ በፊኒሽ ጆብ አፕላይ ማድረግ ትችላላችሁ ማለት ነው። ግን አንድ ነገር ማወቅ ያለባችሁ እነኚህ ላይ ስራ አፕላይ ስታደርጉ አንዱ ከአንዱ ኦፊሻል ነው የሚለውን እናንተ ማጣራት አለባችሁ። ስለዚህ ምንም አይነት ዌብሳይት ጆብ ጋራንቲ ሊያደርግ አይችልም ማለት ነው። ያው 50% ነው ወይም እናንተ ባመጣችሁት ነጥብ ላይ ነው እነሱ ተነስተው ኦፈር ሌተር የሚሰጧችሁ ማለት ነው። ሁለተኛ ደግሞ ከምንም አይነት ነገር በፊት ገንዘብ የሚጠይቋችሁ ይሄንንም እስካም አድርጋችሁ መውሰድ አለባችሁ ማለት ነው። ኦነስት አድቫይስ ነው። ገንዘብ የምትጠየቁበት ነገር ከሆነ ምንም አይነት ገንዘብ ከመክፈል ተቆጠቡ ማለት ነው። ስለዚህ እስካም ሊሆን ስለሚችል 100% ገንዘብ መክፈል የለባችሁም እዛ ጋር። ስለዚህ እሱንም አስቡ ማለት ነው። የመጨረሻው ደግሞ የካምፓኒ ዌብሳይቶች ናቸው። አብዛኛው ጊዜ ካምፓኒ ዌብሳይቶች በተለይ ፊኒሽ ያሉ ካምፓኒዎች ፖስት አያደርጉም ፐብሊክሊ። አሁን እናንተ የምታገኙበት መንገድ የተለያዩ ብራውዘሮች ላይ ገብታችሁ ሰርች እያደረጋችሁ ለምሳሌ አይቲ ጆብስ ኢን ፊንላንድ ብላችሁ ከዛ በኋላ እሱን ዌብሳይት በደንብ ኦፊሻል መሆኑን ካረጋገጣችሁ በኋላ ቼክ ካረጋችሁ በኋላ እዛ ላይ አፕላይ ማድረግ ትችላላችሁ፣ ወይ በኢሜል ወይ በራሱ ፖርታል። በዛ መሰረት እናንተ ራሳችሁ የምታደርጉት የመፈለግ መንገድ አለ፣ እሱን መጠቀም ትችላላችሁ ማለት ነው። አስቀመጥኩላችሁ። ሁሉም ሊንክዲን ላይ በጣም ትኩረት እንድታደርጉ እመክራችኋለሁ ማለት ነው። ከዛ ውጪ አሁን ያልኳቸውን እንዳለ ዌብሳይቶች ዲስክሪፕሽን ላይ አስቀምጥላችኋለሁ እና እናንተ እዛ ላይ እየገባችሁ ጥያቄም ካላችሁ በውስጥ አግዛችኋለሁ ማለት ነው። አሁን ወደ መጨረሻው እየተቃረብን ነው። ይሄ ማለት የፈርስት ሬዚደንስ ፐርሚት ወይም ደግሞ በስራ አፕላይ ስታደርጉ መጀመሪያ ላይ እነኚህ ነገሮች አሟልታችሁ ከዛ ዌብሳይት ላይ አፕላይ አድርጋችሁ ከዛ በኋላ ደግሞ ጆብ ኦፈር ሌተር ከተቀበላችሁ በኋላ አሁን ወደ ፊኒሽ ኢሚግሬሽን ሰርቪስ ዌብሳይት ሄዱና በፈርስት ወርክ ፐርሚት አፕላይ ማድረግ አለባችሁ። ከዛ በፊት ኢንስትራክሽኖች አሉ። እነሱን በደንብ በመረዳት ዶክመንታችሁን አታች እያደረጋችሁ ኦንላይን ወይም በአካል አፕላይ ታደርጋላችሁ። ያው ፉል ታይም ጆብ ስለሆነ ሜቢ ከ37 እስከ 40 ሰዓት የመስራት መብት አላችሁ ማለት ነው። በአሰሪና ሰራተኛ መብት የተረጋገጠ ነው ፊንላንድ። በደንብ መብት አላችሁ። ከዚህ በመቀጠል ይሄንን ነገር መጀመሪያ ካስታውሳችሁ 45 ቀን ወይም በ3 ወር ውስጥ የሚያልቅ ነገር ነው ያልኳችሁ። ዲሲዥኑ ነው ማለት ነው። የፐርሚት ዲሲዥን ይሰጣችኋል ከኢትዮጵያ ቪኤፍኤስ ሴንተር ወይም ኤምባሲ የሚያልቅ ጉዳይ ነው። እሱን ካገኛችሁ በኋላ መምጣት ትችላላችሁ ማለት ነው። በመጨረሻ በዚህ መልኩ እናጠቃልላለን ማለት ነው። ግን መጨረሻ ላይ አንድ ኦነስት አድቫይስ መሰጣችሁ በጣም ቬሪ ኢምፖርታንት ምንድነው፣ እናንተ እዚህ ጋር ከኤጀንሲ ውጪ መሆን አለባችሁ። ይህንን ነገር በራሳችሁ እንድታደርጉ ነው እኔ አድቫይስ እያደረግኳችሁ ያለሁት። በቃ ዶንት ቢሊቭ ኤጀንትስ። እኔም ኤጀንቶች እንድታምኑ አይደለም የምፈልገው፣ በራሳችሁ እንድትሞክሩና ለዛ ነገር ብቁ እንድትሆኑ ነው ማለት ነው። እኔም ከኤጀንት ጋር ምንም አይነት ግንኙነት የለኝም። በራሴ የሞከርኩትን ተሞክሩና እናንተ ደግሞ ምን ያህል መሄድ እንደምትችሉ ለማሳየት ነው። ይህንን ነገር በራሳችሁ ማድረግ ትችላላችሁ። ኤጀንት ጋር የምትሄዱበት ምንም አይነት ምክንያት የለም። በዚህ መንገድ መጨረስ ትችላላችሁ ብዬ አምናለሁ። በመቀጠል ያው ስኪል ቢውልድ አድርጉ፣ ላንጉዌጅ ተማሩ፣ ቤዚክ የሆነ ነገር ንቁ። ፊኒሽ ላንጉዌጅም ያንን ይመስላል ማለት ነው። ይሄ ነው ኦነስት አድቫይስ። If you have any questions, please leave them in the comments. I will read and reply to you all. Please don't forget to like my video and subscribe to my channel. And please share it with anyone who may find it useful. Alright, thank you. Have a good one, guys.